አላሁ አክበር። በዛሬ የመከተል ሙከረማ ጁምዓ ኹጥባ ዶክተር ፈይሰል ቢኑ ጀሚል ብዙ ታላላቅና ወሳኝ ርዕሶችን አንስቶልናል። አላህ የምንጠቀምበት ሰዎች አላህ አድርገን። በደንብ ኮፒ ሊንክ ሼር እያደረጋችሁ ሁሉም ሙስሊም ወንድምና እህቶች ዘንድ እንዲደርስ አድርጉት። ልክ ገና ዳዕዋቸውን ሲጀምሩ ምን ብሎ ጀመሩ? ያ ዒባደላህ፣ እናንተ የአላህ ባሮች ሆይ እተቁላህ ረበኩም፣ ጌታችሁን አላህን ፍሩት። ፊ ጀሚዒ አሕዋሊኩም ወአቅዋሊኩም፣ በሁሉም ስራችሁ፣ በሁሉም ተግባራችሁ፣ በሁሉም ንግግራችሁ የአላህ ፍራቻ ይኑራችሁ አሉ። አላህ የአላህን ፍራቻ የሚኖራቸው ሰዎች አላህ አድርገን። አስከተሉና ሊአነ መን የተቂላህ፣ ምክንያቱም አላህን የሚፈራ ሰው እኮ ዩበይኑ ለሁል ሐቀ ወልባጢል፣ እውነትንና ውሸትን አላህ ግልጽ ያደርግለታል። ወየረል ሐቀ፣ እንደነዚህ አይነት ሰዎች እውነተኛውን መንገድ እንዲያዩ ያደርጋቸዋል አለ። አላህ ከእንደነዚህ አይነት ሰዎች አላህ ያደርገን። አሁንም አስከተሉና ምን አሉ? አዩሃናስ፣ እናንተ የሰው ልጅ ሆይ ኢነ ሚን አኽጠሪ ማ ዩብተላ ቢሂ ናስ፣ አብዛኛው ከባዱ የሰው ልጅ የሚፈተንበት ነገር ሸይጣን ሲቆጣጠረው ቀልቡ ሲደርቅ ፈየረል ቀቢሐ ሐሰና፣ መጥፎን ስራ መጥፎን ተግባር መልካም አድርጎ ሸይጣን ያስመስልበታል። ወየረል ሐሰነተ ቀቢሐ፣ መጥፎን መንገድ መልካሙን ስራ ደግሞ ጥሩን ስራ ደግሞ መጥፎ አድርጎ ሸይጣን ያስመስልበታል። ፈየረል ሐቀ ባጢላ፣ እውነትን ባጢል አድርጎ ያሳይበታል። ወየረል ባጢላ ሐቃ፣ አሁንም ደግሞ ውሸትን ደግሞ እውነት አድርጎ ያስመስልበታል። እንደነዚህ አይነት ሰዎች አለዚነ ዙይነ ለሁም ሱኡ አዕማሊሂም፣ እነዚህ አይነት ሰዎች አሉ አላህ በቁርአን ያላቸው ነው። አለዚነ ዙይነ ለሁም፣ እነዚያ ስራቸው መልካም አድርጎ ታያቸው። ሱኡ አዕማሊሂም፣ የሚሰሩት መጥፎ ስራ ልክ መልካምን የሚሰሩ አስመሰለባቸው። እንዲህ ያደረገው ደግሞ ሸይጣን ነው። ምን አለ አላህ ሱብሓነሁ ወተዓላ? ያሕሰቡነ አነሁም ዩሕሲኑነ ሱንዓ፣ እነሱ ያስባሉ ልክ መልካምን ነገር የሰሩ አድርገው ራሳቸውን ያስባሉ አሉ። አላህ ከእንደነዚህ አይነት ሰዎች አላህ ይጠብቀን። በደንብ ኮፒ ሊንክ ሼር እያደረጋችሁ ሁሉም ሙስሊም ወንድምና እህቶች ዘንድ እንዲደርስ አድርጉላችኋለሁ። ጀዛኩሙላህ